ሚዲያ አፍሪካ ቤት ከዋልታና ማገር ብቻ ሳይሆን በቤተሰብ የጋራ ጥረት ላይ ይጸናል። ምንም እንኳን ሁሉ ቤት ከተገነባበት የግንባታ ዕቃዎች አንፃር የሚበላለጥ ቢሆንም ከቤተሰቦቹ የባለቤትነት መብት አንፃር ሁሉም ቤቶች በሕግ ፊት እኩል ናቸው። አገርም ልክ እንደ ቤት ናት። አንደኛው ነገር የአገር መሰረቱ ቤተሰብ ነው። በሌላ በኩል ደግሞ ሀብታምም ሆነ ደሃ፣ ጠንካራም ሆነ ደካማ አገራት በሀገርነታቸው እኩል ናቸው። ብዙም ሲተገበር የማይታይ ቢሆንም የዓለም አቀፍ ስምምነቶች ኢንተርናሽናል ኮንቬንሽን አግሪሜንትስ በሀገራት እኩል እንደሚሆኑና ማንም ሀገር በሌላ በማንኛውም ሀገር የውስጥ ጉዳይ ጣልቃ የማግባት መብት እንደሌለው ያትታል። ከኢትዮጵያ ነባራዊና ወቅታዊ ሁኔታዎች አንፃር ሲታይ ይሄ ሐሳብ ይሰራል። አሁን በሀገራችን ኢትዮጵያ ውስጥ መፈጠር የማይገባው ጦርነት ለሁለት ተከታታይ ዓመታት እየተካሄደ ነው። ብዙ የታጠቁና ያልታጠቁ ዜጎቻችን አልቆብናል። ዘግናኝ የአካልና የሞራል ስብራቶች ተፈጽመዋል። ጦርነቱ መፈጠር የሌለበት ነው። ከተፈጠረ በኋላም ደግሞ የከፋ ጉዳት ሳያደርስ መቆም የነበረበት ጦርነት ነበር። የረፈደ ቢሆንም አሁንም እድሉ አለን። ጦርነት አቁሞ ወደ ሰላማዊ ትግል መግባት ይቻላል። ከዚህ ጋር በተያያዘ ጎረቤትም ሆነ የሩቅ አገራት የሽምግልና ስራ የመስራት ሞራላዊ ኃላፊነት ቢኖራቸውም በአንድ ሉዓላዊት ሀገር ጣልቃ በማግባት በቀጥታም ሆነ በኢቀጥተኛው መንገድ ተጽዕኖ የማሳደር መብትና ስልጣን ግን የላቸውም። ከዚህ አንፃር ሲታይ አንዳንድ የቅርብና የሩቅ አገራት በሰሜን ኢትዮጵያ ባለው ጦርነት ዙሪያ ተቀባይነት የሌላቸው ጣልቃ ገብነት ማሳየታቸው እሙን ነው። ልክ እንደ ጦርነቱ ጣልቃ ገብነትም አይገባም ነበር። ለምን ከተባለ ጎረቤት በጎረቤት ጉዳይ በአስታራቂነት እንጂ የተጣሉት የቤተሰብ አባላት አንዱን በመደገፍና አንዱን በመጫን ማስታረቅ አይችልም። እንደዛ አይነቱ ጎረቤት ክፉ ጊዜን እንደ መልካም እድል በመጠቀም የተጣሉ ቤተሰቦች የበለጠ እንዲጣሉና እንዲፈርሱ የሚያደርግ እንጂ በፍጹም አስታራቂ ሊሆን አይችልም። በአጠቃላይ ኢትዮጵያ ውስጥ ያሉት ችግሮች ባለቤት የኢትዮጵያ ሕዝብ ነው፣ መፍትሄም የኢትዮጵያ ሕዝብ ነው። ነገር ግን የጎረቤት ድርሻም አለ። ጎረቤት በአስታራቂነት መሳተፍ ሞራላዊ ግዴታ ይኖረዋል። ማስታረቅ ካልቻለ ደግሞ በጥለኞች መሃል እየገባ ጥልን ማባባስ ሳይሆን እጁን አጣጥፎ መቀመጥ አለበት። ለዚህ ነው ሁሉም የኢትዮጵያ የጎረቤት አጣዮችን በተደጋጋሚ እያወገዘ ያለው። ማንም እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ዘገባው የገምታ ሚዲያ አፍሪካ ነው። ገምታ ሚዲያ አፍሪካ በመስዋዕትነት የተከበሩ ነጻነታችን በላባችን እንገነባለን። የንፋስ ስልክ ላፍቶ ክፍለ ከተማና የወረዳ አመራሮቹን በወቅታዊ ሀገራዊ ጉዳዮች ላይ ያደረጉት ውይይት ተጠናቋል። ላፍቶ ኮሙኒኬሽን ጥቅምት 17 2015 ዓ.ም ከክፍለ ከተማ እስከ ወረዳ ያሉ አመራሮች በአምስት ቡድን በመሆን በወቅታዊ ሀገራዊና ከተማዊ እንዲሁም ክፍለ ከተማዊ ጉዳዮች ላይ ሲያከናውኑት የነበረው ውይይት መድረክ ተጠናቋል። የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ አቶ ሙሉኔ ፋይሳ በውይይቱ መጠቃለያ ላይ እንደገለጹት በደም መስዋዕትነት የተጠበቀውን ነጻነታችን በላባችን እንዲጸዳና በማይንሸራረፍ አንድነታችን የማይበገር ኢኮኖሚ ለመገንባትና የተጀመሩት የከተማ ግብርና ምርታማነታችን በማሳደግ ዲሞክራሲን ማጎልበት ነው ብለዋል። አቶ ሙሉኔ ፋይሳ አክሎም የክፍለ ከተማችን ነዋሪዎች በተሰማራንበት ስራ ሁሉ የሰላምና የልማት አርበኛ መሆን ይገባል። ሁላችንም በተደራጀ መንገድ በሌቦች ላይ በመዝመት ሌብነትን የሚጸየፍ ትውልድን ማገንባት ያስፈልጋል ሲሉ ገልጸዋል። የክፍለ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ በበኩላቸው የክፍለ ከተማችን ብሎም የከተማችን ሰላምና ብልጽግናን የሚያረጋግጥ በውጤት የታጀበ አመራር እየፈጠርን በማሄድ በተለያዩ ስራዎች የተመዘገቡ ስኬቶችን አጠናክሮ በማስቀጠል የአይቻልም መንፈስ የሰበሩ መሆናቸውንም ገልጿል። አመራሩ ህዝቡን በመስተባበር ላቡን ጠብ አድርጎ በመስራት ውጤት ማምጣት ይገባል ብለዋል። አቶ መለስ አክሎም ሌብነት በሀገር ኢኮኖሚ ላይ የሚፈጥረውን ተጽዕኖ ቀላል የሚባል ባለመሆኑ በክፍለ ከተማችን የሚፈጸመው የእጅ መንሻዎች ያለ ምህረት መታገል ያስፈልጋል። ሌቦች ላይ አስተዳደራዊ ውሳኔዎችን በቂ ስለማይሆኑ በህግ የሚጠየቁበት ሁኔታ ላይ አጠናክረን እየሰራን በማሄድ የማይቀየረውን የሀገራችን ብልጽግና እውን በማድረግ የችግሮችን ሁሉ ቁልፍ በመሆኑ የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የተጀመሩ አበረታች ጥረቶችን መጠናከር ያስፈልጋል ብለዋል። ዘገባው የንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 የመንግስት ኮሙኒኬሽን አገልግሎት